ሰላም ጤና ይስጥልን ውድ የዳሽን ቲዩብ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንግዲህ ውድ ቤተሰቦቻችን በአዲስ ሴቲንግ ወጥቼላችኋለሁ ማለት ነው። የዛሬ ሴቲንጋችን እንግዲህ ሜሴጅን በተመለከተ ነው። ውድ ቤተሰቦቻችን ብዙ ጊዜ ሜሴጅ ልካለን መድረስ አለመድረሱን ግን እማናውቅበት ሲስተም አለ ማለት ነው። የቴሌግራም ከሆነ ወይም ደግሞ ሌላ ሶሻል ሚዲያ ከሆነ ሁለት ራይት ያደርጋል ምናምን እናውቀዋለን ማለት ነው። ግን ኖርማል የስልኩ እንትን አሬንጅ ራሳችን ካላደረግነው መድረስ አለመድረሱን የምናውቅበት ምንም ሲስተም የለም ማለት ነው። ውድ ቤተሰቦቻችን ዛሬ እንግዲህ ይሄን ላሳያችሁ መጥቻለሁ ማለት ነው። እንግዲህ የትም እንዳትሄዱ ዳሽን ቲዩብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ውድ ቤተሰቦቻችን። እንግዲህ አሁን ቀጥታ ወደ ቪዲዮአችን እንሄዳለን ማለት ነው። አሁን በአጠቃላይ ወደ ሜሴጅ አፕሊኬሽን እንገባለን። ሜሴጅ አፕሊኬሽን ውድ ቤተሰቦቻችን ይሄ ነው ማለት ነው። እንግዲህ ይሄን ከነካም በኋላ የራሱ ሴቲንግ አለው። ከላይ ራሱን የቻለ ሴቲንግ አለው። ይሄን እነካለን ማለት ነው ውድ ቤተሰቦቻችን። ይሄን ከነካም በኋላ ደግሞ ውስጥ እንገባለን። እዚህ ውስጥ ደግሞ አሁንም የራሱ የቻለ ሜሴጅ ሴቲንግ የሚላለ ከታች ውድ ቤተሰቦቻችን እዚች ጋር ይሄን ሜሴጅ ሴቲንግ የሚለው እንነካለን። እሱ ከነካም በኋላ ደግሞ አሁንም ከታች ወደ ላይ እንገፋና አድቫንስድ የሚል ነገር አለ ማለት ነው። እሱን እነካለን ውድ ቤተሰቦቻችን። ከነካም በኋላ ደግሞ የምንፈልገውን ነገር አምጥቶልናል ማለት ነው። እንግዲህ እዚህ እንዳያችሁት ከሆነ ጌት ኤስኤምኤስ ዴሊቨር ሪፖርት ይላል። ፋይንድ አውት ዌን አን ኤስኤምኤስ ሜሴጅ ኢዝ ዴሊቨርድ ይላል። እንግዲህ ውድ ቤተሰቦቻችን ይሄ ማለት አሁን ድረስ ኦን አድርጌዋለሁ ማለት ነው። አጥፍታችሁ መድረስ አለመድረሱን የምታውቁበት ነገር የለም። ግን መጀመሪያ ስልኩ ሲመጣ እንደጠፋ ነው የሚቀመጠው ማለት ነው ውድ ቤተሰቦቻችን። ግን እናንተ መድረስ አለመድረሱን ቼክ የምታደርጉበት ነገር ምንድን ነው? ይሄን እዚህ ጋር ያለውን ኦን ታደርጉታላችሁ ማለት ነው። ኦን አድርጋችሁት ማለት ሁለት ራይት ያደርግላችኋል። ስለዚህ እዛ ሰውዬ ጋር በትክክል ደርሷል ማለት ነው። ስለዚህ የሶሻል ሚዲያ እንትን ብቻ አይደለም፣ በትክክለኛው ሜሴጅ አፕሊኬሽን ራሱ ስልክ ማነው ኤስኤምኤስ መድረሱ እናውቃለን ማለት ነው። ውድ ቤተሰቦቻችን እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ምርጥ ጊዜ ሆንላችሁ። ይመቻችሁ። ላይክ አርጉኝ ፈልጌው ነው።